አውሻል ኦኬ የሚያጠራጥር የሚያጠያይቅ ነገር ነው እኔ ግልጽ ነው ማወራ በቃ እንደዚህ ቆሞብኝ ምተኛው ሁሌ አይዞ እንግዲህ አይዞ በቃ ያው እሺስ ዳኒ ይገባል ይኸው አንተ ስለሆንክ ነው ማሮ እሺ እናይት ይሁን መኪናውን ላንቀሳቅሰው እንሂድ እሺ ሩምነስ እሺ ፈቃደኛ ነሽ የምፈልጋትን እዚህ አግኝተካል እዚህ ሌላ ቦታ መሄድ አይጠበቅብኝ ብቻ ብሩን በደንብ አስብበት ከዛስ ድንግልናሽን ልትሰጪኝ ነው ሸጥልካል የእውነት ማውቃ ያሳስብሽም ምንም አያሳስብም ምን አይነት ቆሻሻ ሴት ነሽ አንተ ራስህ ነህ ቆሻሻ ሰላም እንዴት ናችሁ ውድ የቻናላችን ቤተሰቦች ተከታታዮች እንዴት ናችሁ እኔ ዳንኤል ነኝ ዛሬ እንግዲህ በተለየ ፕሮግራም በአዲስ አይነት አሰራር ነው ይዤላችሁ የመጣሁት ዛሬ ምንድነው የገጠመን ነገር አንድ የቀድሞ ወዳጄ ዳንኤል የሚባል ጓደኛዬ ሚስቴን እንድፈትንልኝ እፈልጋለሁ ብሎ ነው ወደኛ የመጣውና ደውሎልኝ አውርቶኝ ነበር አሁንም እስኪ ደውዬ ያለውን ነገር የማሰማችሁ ይሆናል ያለን ነገር አንዳንድ ነገሮችን ብሎናል እስኪ አንዴ ልደውልለትና ምን እንደፈለገ ምን እንድናረግለት እንደፈለገ እስኪ ቼክ እናደርጋለንና እስኪ እየጠራ ነው አላየውም ከሆነ አላቅም እስኪ ስልክ እያነሳልኝ አይደለም እንደወራው ፈልጌ ነበር የደወሉላቸው ማለት ስልክ አይመልስም እስኪ ደግሜ ልሞክረውና ሄሎ ጌዲ እንዴት ነህ ወይ ዳኒ እንዴት ነህ ሰላም ነው ሁሉ አማን ሁሉ መልካም ሁሉ አማን እግዚአብሔር ይመስገን እንዴት ነህ ልጅ ወንድሜ አለን አስቀድመ ያው እስኪ አውርተኝ ነበርና እስኪ ያለውን ነገር እስኪ ምንድነው ያለውን ነገር እስኪ ምን ያልነገርኩ ነገር አለ እኮ ተሳቀቅኩ እንዴ በጣም በቃ ከበደኝ ማረገው ነገር ግራ ገባኝ አግብቻት እንግዲህ አይነውን እያየው ወንድነ መቼስ አይደል እንዴ ልክ ነህ በቃ እሱ ነገር ግራ ገባኝ እና እኔም ሌላ ነገር ማሰብኩኝ እንዴ ሌላ ቦታ ሄጄ ላርግ ይሄ ነገር ስሜቴስ አይደለ ገባ አይደለ አዎ በቃ ነው አሁን ስለመናገር ያው ከተማውን ታውቃለህ ቆንጆ ብቻ ነው ገባ ወንድነ 6 ወር ወንድ ልጅ ሳያረግ እንዴት ይቆያል ከተጋባችሁ 6 ወር ሆናችሁ ይሄ ኦልሞስት 6 ወር ደፈንን አሁን ቀጣይ ወር ላይ ኦልሞስት ደፈንን 6 ወር ከዛ ውስጥ ደግሞ አለ ጓደኝነቱ የጮኝነት ጊዜው ኦኬ አስቡ እንግዲህ ኦልሞስት አጠቃላይ 2 አመት ገደሙ 3 አመት ይሆን ነው እኔ እናንተም ረጅም ጊዜ ተገናኝተን አናቅም አላቃትም እሷንም ያው እንግዲህ እስኪ ጌዲ እንትን ብለኝ ነበር አይደለ ድንግል ነች ምናምን ብለኝ ነበር ያው እሱ እኮ ነው እኔ አሁን ግራ ይገባኝ ሁሌ እንዴት ነው አልጋ ላይ መገላበጣለሁ እንቅልፍ ይለኛል እንደምንም መንገዶች ፈጠሪ ላረግ ሞክራለሁ ከዛ ምንድነው የምትለው በቃ እኔ ከገባሁ በኋላ ነው ማለት እሺ አልኩኝ እስክንጋባ ድረስ ቆየው ጠበቁ ተጋባን ኦኬ ተጋብተንም እንዴት ነው ስላት ቆይ ነው የምትለኝ ምንድነው ችግርሽ ስላት አይ በቃ እኔ አንደኛ ድንግል ነኝ ሁለተኛ ድንግል ነኝ ከወሰድክ በኋላ ለኔ ያለ ነገር ይቀየራል ትጠላኛለች ኦኬ ምን ማለት ነው እኔ አሁን አሳማኝ አይደለም ገባህ ተጋብተህ እየኖርክ ወንድ ልጅ ነህ መቼስ ስሜት አለ ብዬ አስባለሁ አይደለ በጣም ትክክል ነህ እሱን ችለህ መኖር ከባድ ነው እውነት ለመናገር እና እኔ አልዋሽህም ሌላ ነገር እያሰብኩ ነው በቃ ሌላ ወይ ልጅቷ ድንግል አይደለችም ወይ እኔን ሳይኮሎጂ የተጫወተችብኝ ነው ወይ ቢያንስ ተሞካክረን እኮ ገባህ አንድ 2 ጊዜ አድርገን እኮ እንደዚህ ብትለኝ ምናልባት አላስደሰትኳት ይሆን ብዬ አስባለሁ በእርግጥ ልክ ነህ በጣም 6 ወር ሙሉ ተጋብታችሁ ምንም አይነት ነገር ሳይፈጠር በዚህ ልክ ትንሽ የሚያጠራጥር የሚያጠያይቅ ነገር ነው እኔ ግልጽ ነው ማወራ በቃ እንደዚህ ቆሞብኝ ምተኛው ሁሌ
አይዞህ እንግዲህ አይዞህ። በቃ ያው እሺስ ዳኒ ይገባል። ያንተ ስለሆንክ ነው ማለት። ትንሽ ያው ያንተን ባለቤት መፈተናውን ለእኔ ትንሽ አስቸጋሪ ቢሆንብኝም ያው እንግዲህ በደንብ እርዳይም ብለህ ጠይቀኛልና ምን አስቤያለሁ መሰለህ? አገኛትና ያው እኔም ብዙም የለም እኔ ጋር እና ወደ አዳማ ሐዋሳ ነው ምናምን ያለው መሰለኝ ለፊልድ ወጥተሃል አንተ አይደለ? ይኸው እኔ በበረሃ እኮ እኔ እዚህ አሁን ሐዋሳ ስንት ነገር አለ ብታይ። እኔ ይሄን ሁሉ እኮ ታግሼ የምቆየው ሚስት አግብቻለሁ ብዬ ነው። ግን ሳይሰጥህ ሳታደርገው ከባድ ነው። ልክ ነው። አሁን ምን እናደርጋለን መሰለህ? አንድ ከውጭ የመጣ ጓደኛ አለኝ ትላታለህ እና እሱንማ አልኳት እኮ እንዳልከኝ እኮ አደረግኩኝ። በቃ መልካም ሁሉ ነገር ጨርሳለች። ስልክም ተቀባብላችኋል። ግን አሁን ስታገኛት እንደው ምንድን ነው አላማዋ? እኔ አልገባኝም። እኔ ወይ ድንኗን ምን ልታደርገው እንደሆነ አልገባኝም። ወይ ላትሆንም እኮ ትችል ይሆናል። ገባህ ወይ? ካልሆነችም እስኪ ጠይቃል። በቃ እስኪ እኔ ማደርገውን አድርጌ እስኪ ማስረጃ ይዤ ይኸው አይደለሽም ብዬ ልሟገታት። በቃ መልካም ጌዲ፣ እስኪ አውራትና ያለው ነገር እኔ አሁን በተኛችበት እኮ ማድረግ እኮ አቅቶኛል። አክብሬያት ነው። ልክ ነው። በፍቃዷ ደስ ብሏት ነው መሆን ያለበት። ግን አንድ አልጋ ላይ መቼስ እኔ አናቴ ላይ ወጥቶ ይበናል። ይገባኛል። በቃ እንዳልኩ እስኪ እናደርጋለን። በቃ እስኪ እደውልልሃለሁ። እስኪ አንድ ነገር መላ ፍጠርልኝ፣ እንደሆነ ነገር አድርግና እስኪ ደውልልኝ ካገኛት በኋላ። በቃ እደውልልሃለሁ፣ አሳውቃለሁ። ያለውን ነገር የማሳውቅ ይሆናል። በቃ ዳኒ። እሺ መልካም። እሺ እንግዲህ ውድ ተመልካቾቻችን ከጌዲ ጋር ያወራነውን ነገር ሰምታችሁታል እና አስቀድሜ ማውርቼው ነበረ። ምንድን ነው ካገባት 6 ወር ሆኖታል። ነገር ግን ድንግል ነኝ ብለዋለች። ጭራሽ ምንም ለሴክስ ፍቃደኛ አይደለችም። አንድ ሚስት ለባሏ በዚህ ነው ያልክ 6 ወር ሙሉ ፍቃደኛ አይደለችም። በቃ ማለት አልፈልግም ነው የምትለው፣ ምናምን ሰበብ ታበዛለች ምናምን እና እኔ ከውጭ እንደመጣው አድርጌ ነው የምተዋወቃት ምናምን። ከዛ እንግዲህ ዕቃ ተቀቢው ብሎ ይጠራታል። አሁንም እዛው እነሱ አካባቢ ነው ያለው። ትደውላትና ትወጣለች። ነግሯታል፣ አስቀድሞ ስለነገራት እደውላታለሁ። እስኪ ከዛ እስኪ የሚሆነውን ነገር አብረን የምናይ ይሆናል። እስኪ ማን ነበር ስሟ? ሜሮን ነው ስሟን ያለኝ እና እስኪ ሜሮን ምን አስባ ነው ይህን ነገር እያደረገች ያለችው? ችግር ሲኖርባት ይሆን ነው የሚለውን ነገር እስኪ አብረን የምናይ ይሆናል። እኔ ዳንኤል ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሄሎ ሜሮን። ሜሮን እንዴት ነሽ? ሁሉ ሰላም? ባለቤትሽ ጌዲዮን ነበር የላከኝ። ጓደኛው ነኝ። ነግሮሻል አስቀድሞ አይደለ? አዎ በራችሁ ላይ ነው ያለሁት። ትውጪልኛለሽ? መኪና ቆሟል በራችሁ ላይ፣ እዛ ነኝ ያለሁት። እሺ ቶሎ በይልኝ እሺ፣ ስለቸኮልኩኝ። እሺ እንግዲህ ውድ ተመልካቾቻችን መታለች። ሜሮን እንዴት ነሽ? ሰላም ነው? ሁሉ አማን? ሁሉ መልካም? እንዴት ነሽ? ስልክ እያወራሁ ነበር እና ነይ ግቢ እስኪ። እንዴት ነሽ? ሁሉ ሰላም ነው? እንዴት ነሽ? ሁሉ ሰላም አለሽ? ይቅርታ ማስክ ምናምን ትንሽ አገራችሁ ነግሮሻል አይደል? ጌዲዮን ያው ከውጪ ነው የመጡትና አየሩ ምናምን ትንሽ ከበደኝ። ሲቀየርብክ እንትን አለክ? በጣም የሆነ እዚህ ጋር የማፈን ስሜት ነው ተሰማኝና ማስክ ምናምን አደረኩኝ። እንዴት ነሽ ታዲያ? ሁሉ መልካም? ሁሉ ሰላም። ጉዞ እንዴት ነበር? በጣም ቆንጆ ነው ይመስገን፣ አሪፍ ነው። ጌዲ እንዴ ቆንጆ ሚስት አግብቷል አይደለ? አዎ አፍሷል እንዴ። እሱም ቆንጆ ነው አይደለ? አዎ እና እንዴት ነሽ ታዲያ? አለሁ ደህና ነኝ። ዕቃ እኮ አመጣሁለትና እዚህ ጋር ቦርሳ አለ ትወስጂለታለሽና እስኪ
እንዴት ነው ታዲያ ትዳር ምናምን? እሱንም እኮ ላገኘው ብዬ ብዙም አልቆይም። አሁን የት ነው? ሐዋሳ፣ አዳማ የት ነው አለኝ ብቻ ነው። አዎ ቤት የለም አሁን። እንዴት ነው ፊልድ ስራ ምናምን ነው እየወጣ ያለው? አውርተናል አንዳንድ ጉዳዮችን ግን ያው እስኪ ብዛት እንደዛው ይወጣል። ኦኬ ሰሞኑን ይመለሳል። እኔም ደግሞ አልቆይም እንዳጋጣሚ እና ያው ውጪ ነው የምኖረው። ትንሽ እዛ ስራ ምናምን ይበዛል ታውቂያለሽ። ለዛ ነው ምናምን እና እንዴት ነሽ ታዲያ አንቺ? ደህና ነኝ። ሁሉ መልካም፣ ሁሉ ሰላም? እንዴት ነው ትዳር? ትዳር አሪፍ ነው፣ ጥሩ ነው፣ ቆንጆ ነው፣ አሪፍ ነው። አይ ጌዲ አፍሷል፣ በእውነት አፍሷል ጌዲ። በቃ ደስ የሚል ነው የእውነት። እኔ እንደዚህ አልጠበቅኩም። እኔ በቃ እንደዚህ ቆንጆ ነሽ ብዬ አላሰብኩም። አመሰግናለሁ አይደለ? አዎ እስኪ እኛም እናስባለን እኮ እንዲህ ማግባት ምናምን። እስካሁን እንዴት አላገባክም? ያው እንግዲህ ስራ ስትይ ምናምን ያው ብር ለቀማ ቢሆን እንግዲህ እኛ ብሩን ስንል ሌላው ነገር አመለጠን እና ጌዲ ደግሞ እንግዲህ በዚህ መሀል እንዳንቺ አይነት ቆንጆ እናንተ ኑሯችሁ ትንሽ አይደለ? እና ሁሉ መልካም እና አሁን እስቲ ዘክ ለመሄድ ነው የመጣከው ወይስ? እንዳንቺ አይነት ቆንጆ ብትገኝማ እኛም አንጠላም ነበር እውነት ለመናገር። አይጠፋም እንፈልጋለን አይደለ? አዎ ቆንጆ አለ። ለነገሩ አገሪቷ እንዳለ ቆንጆ ነው። ግን ያው ምን ታደርጊያለሽ? ሁሉም ሴቶች እንግዲህ የምታውቂው ነው ተነካክተው ምናምን ከሁሉም ጋር ምናምን ከባድ ነው። እኔ ደግሞ የምፈልገው ያው እንግዲህ ያው እንዲገባሻል የሆነ ራሷን ክብሯን የጠበቀች ሴት ብትሆን ያው ደስ ይለኛል። ድንግል ሴት ምናምን ብትሆን ደስ ይለኛል አይደለ? እና አይተኸው እስኪ ድንግል ሴቶች ምናምን ደስ ይለኛል እውነት ለመናገር እና ያው እንደዚህ ስልሽ ምናምን በጣም ይቅርታና ያው ተረድተሽኛል። አይ አይጠፋም ፈልጋለና አይደለ? እንዴት ነው እናንተ ጋር ልጅ ምናምን? ገና ነው። ምን ነው 6 ወራችሁ ነው አይደለ? 6 ወራችን ገና። እና እንዴት ነው ምናምን ጌዲ እንዴት ነው? ጥሩ ነው ትዳር ላይ? ደህና ነው፣ ጥሩ ነው። እውነት ግን እንዳንቺ አይነት ሴት ግን ማግኘቱ እውነት አይደለ? እና አንተስ ምን አይነት አንፈልገው? ያው እኔ እንዳልኩሽ አይነት እንግዲህ እንዳንቺ አይነት ቆንጆ ሴት ባገኝ ምናምን አልጠላም። የእውነት ገንዘብ ማካለ እንፈልጋለን አይደለ? ዋናው ገንዘብ ነው። እውነት ነው። ለነገሩ ገንዘብ ካለ ምናምን እንትን የሚል ነገር አይደለም። ድንግል ሴት እንዴት ነው ይኖራል? ጓደኛለሽ? አሉ ጓደኞቼ ግን ያው ይኖራል። ድንግል አይደሉ ግን አልሽኝ። ድንግል አይደሉም ማለት ነው። እና እስከ ስንት ትከፍላለህ ታገኝ? የብር ችግር ምንም የሚያሳስብ ነገር አይደለም። እስከ ማለት ምን ያህል ትከፍላለህ እንዴ? ለአንቺ ነው እንዴ? አይ ሳይሆን ለመፈለግ እንዲመቸኝ። አንቺማ እንዴት አጎተሻል ምናምን አይደለ? እንዴት በጌዲ ያው እኛ ምንም የሚያሳስብ ነገር አይደለም። እኔ ልጅቷ ትመቸኝ እንጂ ኢትስ ኦኬ። ምንም በመቶ ሺዎች የምንጫወትበት ነገር ከዚህም በፊት አድርገናል። በመቶ ሺዎችም እስከ ሚሊዮንም እንሄዳለን። እንደ ልጅቷ እንዳንቺ አይነት ቆንጆ ሴት ከተገኘች ምንም የሚያሳስብሽ ነገር አለ። አይጠፋማ ፈልጋለን። አይጠፋም። አሁን በመጣበት ይዘህ ትሄዳለህ። በእውነት ማክሱ ለምን አታወልቀው? ማስኩ አልኩሽ አይደል? በእናትሽ ትንሽ ያው አየሩ አረ በቃ የምፈልጋት ልጅ ስታገኝ እኮ ሁሉም እንትን ይላል አይደል? እንዴት ነው ለናማ አለሽ ጓደኛሽ ወይስ? በሚሊዮን ቤት ከሆነ እዚሁ ማጠገብ ካለች ልክ ማን? እንዴት ማለት እንዴ? ሜሪ አንቺ? አሁን የራሴ እንትን ልልካለሁ እንዴ? አንቺማ በቃ እንዴ ደስ ይለኝ ነበር እንዴ። ግን ያው ታውቂለ ድንግል ሴት ነው ያው እኔ ፈልገው ነኝ እኮ ታዲያ ነኝ እስካሁን እንትን አላልኩ እንዴ ያንቺ ደግሞ ከባድ ነው የእውነት። እንዴት የጌዲ ሚስት ነሽ 6 ወር ከተጋባችሁ እኮ ነው። ያው ለመኖር በቂ ስላልሆነ አንዳንድ ነገር እንትን እስኪል ድረስ ኦኬ። እኔ አይሆንም ብዬው ትንሽ ጊዜ እንዲሰጠኝ ነው እንትን ያልኩት የነበረው። እና በቃ አሁን ደግሞ ፍላጎቴን የሚያሟላልኝ ሰው ከተገኘ ለመሸጥ ዝግጁ ነኝ። እና ድንግል ነኝ ነው የምትይ? እስኪ እውነት ማይልኝ እስኪ። እኔ አላምንሽም። በእውነት በምን እናረጋግጥ?
እናረጋግጣለን። የእውነት አይ እኔ አላመንኩሽ እንዴ። እንዴት ማለት 6 ወር ሙሉ ተጋብታችሁ ሳታረጉ ግንኙነት ሳታረጉ? ያው እንደምታውቀው ጌዲ ብዙ ጊዜ የፊልድ ስራ ነው የሚሰራው። እንዴ ፈለገ ቢሆንስ እንዴ ሲኖር እንዴት እሱ ራሱ እንዴት አስቻለው ነው? ከለከልሽው እንዴ? ተከልክሎ ነው እንዴ? እሱስ አዎ ተከልክሎ ነው። ያው መጀመሪያ ማሟላት ያሉብን ነገሮች አሉ ምናምን ብዬ ስላሰብኩኝ ፍላጎቴ ሙሉ ለሙሉ ሊያሟላልኝ ስላልቻለ ነው የተከለከለው። እንዴት ማለት ፍላጎቴ? እስቲ ያው ገንዘብ ብዙ እንትን የለንም፣ ብዙ ገቢ የለውም። በዛ ላይ ብዙ ጊዜ አብሮኝ አይደለም ፊልድ ስለሚወጣ ለዛ ነው። አሁን ግን የምፈልገውን አግኝቻለሁ ማለት እና አሁን አንቺ ድንግል ነሽ? ነው የእውነት እውነት? አላመንኩኝ። የምር አላመንኩሽ እንዴ። እና የምትይኛውን አንቺ ምንድነው? የምፈልጋትን እዚህ አግኝተካል። እዚህ ሌላ ቦታ መሄድ አይጠበቅብኝ። ብቻ ብሩን በደንብ አስብበት። ከዛስ ድንግልናሽን ልትሰጪኝ ነው? ነው ሸጥልካለሁ። የእውነት ማለት እኔ አብረሽኝም እንድትሆኝ እፈልጋለሁ። ማለት ድንግልናሽን ብቻ እንድትሰጪኝ ብቻ ሳይሆን አብረንም እንድንኖር እፈልጋለሁ። ቆንጆ ነሽ ምናምን በጣም እንሄዳለን። ምን ችግር አለው? እችን ሀገር ትተን ጌዲን ትተሽ ለመሄድ ፈቃደኛ ነሽ? ነው የእውነት? እውነት አያሳዝንሽም? እኔም እኮ ምንም ቢሆን ጓደኛዬ ነው። እሱማ ግን ቢሆንም ያው የምፈልገውን ነገር ሁሉ ማግኘት አለብኝ አይደለ? እሱ ደግሞ ያን ሊያደርግልኝ ይችላል። ስለዚህ ብር እስካገኘሽ ድረስ ድንግልናሽንም ትሰጪኛለሽ፣ ጌዲዮንንም ትተዋለሽ። ነው የእውነትሽን ነው? አዎ። እና ምን ይመስልካል? ስለዚህ አሁን እንዴት ነው? ቤት ምን እየሰራሽ? እኔ አሁን ላይ ቤት ውስጥ ነው ያለሁት እኮ። ማለት እንትን ማለት እንችላለን? አዎ። ማንም የለም እሱም የለም። አሁን እንኳን እዚህ ቤት እንኳን መግባት አልፈልግም፣ ጌዲ ቤት ምናምን። ግን ያው ሩም ብንይዝ ደስ ይለኛል። እሺ። እና የት ይሁን? መኪናውን ላንቀሳቅሰው እንሂድ። እሺ። ሩም እንያዝ። እሺ። ፈቃደኛ ነሽ? አዎ። የእውነት ገስቶስ ያዝኩበት ገስቶስ መሄድ እንችላለን? እሺ እንችላለን። ደግሞ በጣም ከሱ ራሱ አራዳ ነኝ ማለት ነገሮች ቶሎ ይገቡካል። በእውነት? እና ገንዘቡን ስንት ነው ያልከኝ? ምን ያህል? እስኪ አንቺ ምን ያህል ይገባኛል ትያለሽ? ቆንጆ ነሽ። እኔ ምንም ባረግልሽ የሆነ ደስ ይለኛል አይደለ? ይገባኛል። በቃ 1 ሚሊዮን ይበቃካል። 1 ሚሊዮን ብር? ኦኬ። ከዛስ ማለት እንዴት ነው? አንድ ጊዜ ብቻ ነው እንትን የምንለው ወይስ አብረሽኝ የመሆን ፍላጎት አለሽ? ያው እሱ እናንተ ፍላጎት ማለት ብር እስካለክ ድረስ እኔ ሁሌ ጌዲ ቢያቅብንስ? አሁን ጌዲ ቢያቅስ? እሱ እንዴት አሁን እሱ ቢያቅም ባያቅም ስለሱ አይመለከተኝም። ከሱ ጋር ከክልሽ ኖሮ ልኖር እንዴ? እኔ እኮ በቃ እኔ የምፈልገው ነገር እስካገኘው ድረስ አስፈለገ ጥያም ቢሆን እሄዳለሁ። ይሻላል? አዎ እንደዛ ነው የሚሻለው። አንተ የእውነት የምትፈልግ ከሆነ እንደዛ ነው የምናደርገው። ኦኬ። አሁን ስለዚህ በቃ እንሂድ ማለት ነው። አምነሽበታል? አዎ። ኦኬ። እና ቆንጆዬ ነክ ደግሞ ማለት ማስክ አድርጌ ኮፍያ አድርጌ ቁንጅናዬን ማወቅ አይከብድም? አይከብድም። እሱ ዋናው ኪስክ ስለሆነ ኦኬ። ቆንጆና እንደዚህ ቀድሞ ይሻላል ታይቶኛል አይደለ? ማስክ ትንሽ አዎ ይሻላል። ኦኬ። ትንሽ እሺ። አሪፍ። እንግዲህ ሜሮን እንግዲህ ያው ያደረግሽው ነገር ትንሽ እንግዲህ ይቅርታ አድርጊልኝ ሜሮን። እኔ ዳንኤል እባላለሁ። እንግዲህ እኔ የሚዲያ ባለሙያ ነኝ፣ ጋዜጠኛ ነኝ። ምን ማለት ነው? አዎ እኔ ከውጭ አልመጣሁም። እንደምታስቢውም አይነት ሀብታም አይደለሁም። እኔ ድንግል የማሳድድ አይነት ወንድም አይደለሁም። ግን እኮ ጌዲ ራሱ ነው ሲጀመር የላከኝ። ልክ ነሽ። እኔ ማን መሰልኩሽ? እኔ በትክክል በእርግጥ የጌዲ ጓደኛ ነኝ፣ የበፊት ጓደኛ ነኝ እና ረጅም ጊዜ በስራ ምክንያት ምናምን አልተገናኘንም እና ከአንቺ ጋር ስትተዋወቁላ አላቅም፣ ስትጋቡ ምናምን አላቅም። ትንሽ የተለያየን ጓደኛው ነኝ እና አብራችሁ የተጫወታችሁብኝ ነበር። መጫወት ሳይሆን እንዴት መሰልሽ ሲጀመር እየተጫወታችሁብኝ ነበር። እሱ ራሱን አይደለም መጫወት ማለት አንቺ እየተጫወትሽበት እኮ ነው አይደል እንዴ? ጓደኛዬ ነው በእርግጥ ጓደኝነቱን ሲሆን እንዴት ነው አንቺ 6 ወር ሙሉ ለምንድን ነው አንቺ 6 ወር ሙሉ እንዴ? ለምንድን ነው ምንድነው ምክንያትሽ?
ከኬል ከክንዴ ዝም ብዬ ምናምን ትኛለሽ? አውቆ ነበር ከመጀመሪያው ወጥመድ ነው። ለምንድን ነው እሺ ማለት እስካሁን ከሱ ጋር ግንኙነት ማድረግ ያልፈለግሽው? በቃ እኔ ካልፈለኩስ ሲጀመር እሱ እኔን አያምነኝም አይወደኝም። ያው የሚሰራውን ስራ እያየክ ነው። ስለማትታመኝ ነው አብረሽ ልትሄጂ አልነበር? እንደው አሁን እኮ ተስማማሽ። አንዴ በብር እኮ ከኔ ጋር እኮ ልትሄጂ ተስማማሽ። እና እሱ እንዴት ሲጀመር እኔ ላይ እንዴት እንደዚህ ያደርጋል እንዴ? የሱ ማድረግ እንዴት ይገርምሻል? አንቺ እኮ ያደረግሽው ነገር ከባድ አይደለም። ሲጀመር አላመነኝም ነበር ማለት ነው። ከመጀመሪያው 6 ወር ሙሉ እየሳምሽኝ ነበር እኮ አይደል? እንዴ አሁን እኮ እየሳምሽኝ ነው ምናምን አብረሽ ልትሄጂ ተስማምተሻል ምናምን። አይ ከመጀመሪያውም ሳያምነኝ ነው ያገባኝ ማለት ነው። ሳይወደኝ ነው ማለት ነው። ማለት ድንግልናሽን እኮ ለኔ ልትሰጪ ተስማማሽ እኮ ልትሸጪልኝ። እና ሲጀመር ለሱ ዝም ብዬ እንትን ልለው ነበር እንዴ የፈለገው ማለት ባለቤትሽ እኮ እንደሚሸጥ ድንግልና እንደሚሸጥ ራሱ መረጃ አለኝ። እና ደግሞ እኔ ብር እፈልጋለሁ። እሱ ደግሞ ያንን ሊያደርግልኝ አይችልም። ብር ሌላ ፍቅር ሌላ። ፍቅር አይኖርም። ፍቅር እንጀራ ይሆናል እንዴ? ምን አስበክ ነው? መሸጥ ነው መፍትሄ ነው። የራሴ እንትን አይደል እንዴ? ባለቤትሽ አይደል እንዴ? በቃ እኔ ሲጀመር እንደውም ከሱ ጋር ለምን አብረሽ ሆንሽ? ሲጀመር በቃ ከሱ ጋር መኖር ራሱ አልፈልግም። አብረሹ ለምን ሆንሽ? ሲጀመር መጀመሪያ አብረሹ ለምን ሆንሽ? ሲጀመር ማብሬ የሆንኩት በቃ ሁሉም ነገር ጥሩ እየሄደለት ነበር። ጥሩ ነገር ላይ ነበር የነበረው። ከዛ በቆይታ ብዛት እየከሰረ መጣ። እኔ ደግሞ ገንዘብ ፈልጋለሁ። ስለዚህ ይሄንን አማራጭ መውሰድ ነበረብኝ። ለዛው ነው እንደዚህ ያደረኩት። ስለዚህ አሁን እሱን ድንግልናሽን ማለት እንደሚሸጥ መረጃ ስላለሽ ከሱ እየጠበቅሽ ነው ማለት ነው? አዎ። ልሸጪ እና ታዲያ ለሱ እንትን ልበለው እንዴ? ድንግልናሽን ልሸጪ? ከዛስ ከሱ ጋር እንዴ ልትሆኑ ነው? አሁን እኮ እሱ ድንግል እንደሆንሽ ነው የሚያውቀው። ይፈልጓልም ያንን ነገር ምናምን አይደል? ክብርሽ ነው ምናምን ያገባሽ ባልሽ ነው ከነ ክብርሽ ነው የሚፈልግሽ። እንዴት ነው እንደዚህ አይነት ሐሳብ ያልሽው? ሲጀመር እሱ እኔን ስለማያምነኝ አይደል እንደዚህ ያደረገው። ሲጀመር በቃ እኔ ሸጬ ብሩን ነው የምፈልገው። እሱ ደግሞ ምንም ነገር የለውም። አሁን ላይ ዝም ብሎ ፊልድ ይወጣል። ምታውቂው ሰው አለ ይሸጣ? አዎ መረጃው አለኝ። እንደዚህ ይሸጡ ልጆች ምታውቂያቸው አሉ? አዎ ድንግልና እንደሚሸጥ። አዎ ስለዚህ አንቺም ልትሸጪ ነው ማለት ነው? አዎ እንደዛ ነበር። እዚህ በቃ አሁን ከሱ ጋር ራሱ በቃ ከዚህ በኋላ አንቀጥልም በእንደዚህ አይነት መልኩ። አይ እንግዲህ እኔ ይሄንን ነገር ለሱም የማሳውቀው ይሆናል። ካንቺ ጋር ሞዶ ጓደኛዬ ነው በፊት ቢሆንም ከተጠፋፋን ብንቆይም ካንቺ ጋር የሚቆይበት መንገድ አይታይም። ካንቺ ጋር የሚቆይበት መንገድ አይታይም። አንተ ነክ ደግሞ እዚህ ጋር በመሃል ላይ ገብተህ እንትን እያልክ ያለከው እንዴት በመሃል ምናምን ትኛለሽ እንዴ? አንቺ ሲጀመር እንዴት አይነት ሴት ነሽ አንቺ? አግብተሹ 6 ወር ሙሉ ግንኙነት ማድረግ አልጋ ላይ ምናምን ከልክለሹ ያውም ድንግል ነኝ ብለሽ ጭራሽ ድንግልናሽን እሸጣለሁ ማለት ምን አይነት የተዋረድሽ ሴት ነሽ? ባዶ ኪስ እኮ ነው ልጁ። ለኔ ምንም ነገር ሊያደርግልኝ አይችልም። ገንዘብ አብራችሁ ሰርታችሁ ልታመጡታችሁ። እኔ ደግሞ ገንዘብ ነው የምፈልገው። ገንዘብ ያስፈልገኛል። ምን ይሄ ከክልሽ ኑሮ እስከ መቼ ድረስ? ይሄ 6 ወር ቆይ ድንግልናሽን ሸጥሽ። ያሹ ገንዘብ ሲያልቅስ ጭራሽ ደግመሽ ልትሸጪ ነው? መሸጩ ድጋሚ ሌላ ድንግል ይኖርሻል? ገንዘብሽ ሲያልቅስ 1 ሚሊዮን አልሽኝ እኮ። ከዛስ ሲጀመር እኔ ጥሩ አጋጣሚ ነው አሁን ራሱ ይሆነልኝ። ቆንጆ ነኝ በጣም። ጭራሽ እኔ ሆንኩ አጋጣሚ የፈጠርኩልሽ? ስለዚህ በጣም ቆንጆ ነኝ። ለሀብታም ሸጬ መኖር እችላለሁ ገንዘቡን እንትን ብዬ። እንደውም አልፈልገውም ከአሁን በኋላ። ከፈለክ ንገረው እሺ። ማለት በቃ ከሱ ጋር መሆኑንም ምናምን አያሳስብሽም? ማውቁ አያሳስብሽም? ምንም አያሳስብም። ምን አይነት ቆሻሻ ሴት ነሽ አንተ? ራስህ ነህ ቆሻሻ። እኔ የትም ሄጄ እንዴትም ሆኜ መኖር እችላለሁ። አይ በጣም ቆሻሻ የተዋረድሽ ሴት ነሽ። ከየት እንዳገኘሽ ሁሉ አላውቅም። ከፈለክ አሁን ሄደህ ከቡና ቤት ነው እንዲያገኘሽ? ማን? ኧረ እንደዛማ አትለኝም። ከፈለክ እኔ ድንግል አይደለሽ። አሁን ሄደህ ንገረው ከፈለክ። ቆሻሻ ሴት ነሽ። እኔ ማንም የሚፈልገኝ ሰው ነኝ። እሺ እሱን ማወቅ አለብህ። ማትረቢ ቻውሽ ባለጌ። ወደ ቻናላችን ቤተሰቦች እንደተመለከታችሁት ነው እንግዲህ ሜሮንን ተመልክታችኋታል። እንግዲህ በጌዲዮን ላይ እያደረገች ያለችውን ነገር ተመልክታችኋልና ድንግልናዋን የሁላ ጊዜ ጠብቃ ያቆየችው እንግዲህ እንደሚሸጥ መረጃው አለኝ። የሸጡ ሰዎች አውቃለሁ እኔም እሸጠዋለሁ ብላ ከባለቤቷ ጠብቃ ይዛ ቆይታለች። በጣም የሚያሳዝን የሚያሳፍር ነገር ነው ማለት ሚስት በባሏ ላይ እንዴት እንደዚህ አይነት ነገር ታደርጋለች? እንግዲህ እኔ እንኳን ተገላገላት ነው የምለው። እንደዚህ አይነት አስተሳሰብ ያላት ሴት፣ ቆሻሻ አስተሳሰብ ያላት ሴት ለባለቤቷ ቆሻሻ አስተሳሰብ ያለው ወንድ ለባለቤቱ ለሚስቱ አይሆኑም። እና እንደዚህ አይነት ሰዎች መለየት ነው የሚገባቸው። በቃ ማለት እኔ እግዚአብሔር ልቦና ይስጣት። እኔ ምንም ልላት አልችልም። በዚህ ልክ
በኮንፊደንስ እንደዚህ ምናምን መጣሽ ምናምን ስነካካይ ምናምን ተመልክታችኋል። ልትስመኝ ሞከርሽ ምናምን። እኔ እየቀፈፈኝ ነበረ ትንሽ ቪዲዮንም ላለማቋረጥ ነው እንጂ የጓደኛዬ ሚስት ጋር እንደዚህ ማድረጉና እኔ እንኳንም ቀረችበት፣ የእውነት እንኳንም ቀረችበት። አሳውቀዋለሁ። የሚጎዳም አይነት ነገር አይደለም። መስራት የሚችል መለወጥ የሚችል ልጅ ነው። የሚተጋ ልጅ ነው። በፊትም አውቀዋለሁ። በጣም መልካም ልጅ ነው። የተሻለች ሴት ማግኘት ይችላልና እንኳን ቀረችበት። የቻናላችን ውድ ቤተሰቦች እኔ አብሬያችሁ የቆየሁት ዳንኤል ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ከወደዳችሁት ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት አድርጉልን። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።